አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወኩ ጠብቀን ከልጆቹ ጋር አንዴ ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ አንተ ወጪ እንኳን በዚህ ዘመን ለማንኛውም ድንግል ምናምን በመሬት ነው ግን ድንግል አይደርሳም እኮ ወይ ነፍሱ ተጨነቀ። ኧረ ትንሽ ወረድ በይለት አንድ ቀን ግን ማለት ነው ሄርቢስቢ አንድ ቀን ግን እንደዚህ ሲያቅፍ ተሸክመው እንዳትሮጥ ስማ ተንጠልጥሎ እንዲያለ ሲሄድ ይታያል። ከቻልክ ማለት ነው ጉራህና አንተ ያለበት እንትን እኩል አይደለም፣ ማቻ አያደርግም። አንተ አይደለም አውሮፓ ይኖረ ማለት ነው። ይሄ የት ነው በእናትሽ ልም ያለ ገጠር ውስጥ እዛ ራሱ የኖር አይመስልም። እና ቀበሌ የማያውቅም ይሄ ነው። በህዝብ መኪና ጋቢና ራሱ ያስቀምጣል። ሱስ አለብን ትቅማለ ይሄ ሺሻ የሚስባል። ኧረ አይ የምን የሆነ ነገሩ ጌታር እዩ ዝም ብለህ ሾፋር የሆነ ነገሩ እንትን እኮ ነው ፊቱ አያስቆይም ነው ለማየት ግን ይሁን ጨንቃለ ከቻልክ ከዚህ በኋላ ማለት ነው የምር ሁለተኛ ማስቲካ እንዳበላ የምር እንዳይለመደ እንትን አልኩኝ። በዚህ ኤክስፒሪየንሱ ቤቴ ፎጣ አለ፣ ብርድ ልብስ አያርክ ታጥቧል። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሼ መጥቻለሁ። ተመልሰን መተናል። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ አንዳንድ ሰዎችን ለየት ባለ ነገር ነው የመጣ ነው። ያው የመጣ ነው ስል ብቻዬን አይደለሁም። እሺ ና እንኳን ደህና መጣክ። ዛሬ ብጥስጥስ ነው የምንልባቸው የታባታቸው። እኔ ይኸውላችሁ ፋሚሊዎቼ እኔ ሰሞኑን ቅጥል እያልኩ ነውና እኔ ልቃጠልልህ። ኧረ የምሬን ነው የምነግራችሁ። ተቃጠሉ እንደ ጨጓራዬ ታሞ ምናምን በወተት ሁላ አልበርድ አለ የታባታቸው። ከዛ ለሷ ተነግራት ማለት ነው ፋሚሊዎቼ እንዴ እኔ የት ሄጄ ነው እኔ ያለውልህ አይደለም ወይ እኔ ልቃጠልልህ እኔ ድብን ነው ማረግልህ በላይ። አዎ የታባታቸው ማን ተቃጥሎ ማን ይቀራል? የኔ ጌታ የተቃጠልኩት እኮ ማለት ነው። ኧረ የሆነ የልጁ የሆነ ነገር ስራው ነው እንጂ እኮ ምንም እንደማያቃጥለኝ ታውቂያለሽ። ግልጽ ነው። ሲጀመርም እንኳን ይምጡ በደንብ። አይ እዚህ ብዙ ባንጎር ይሻላል። ብጥስጥስ አብርሃም አንድ የምነግርህ ነገር ቢኖር ማለት ነው እኔ መክረን ነገር በደንብ ስማ። እዚህ ጋር አሁን ስራችን ዞሮ ዞሮ እነሱን ማብሸቅ እስከሆነ ድረስ ብጥስጥስ ነው የምንልባቸው። አይሆን አንቺ ፊቱ ራሱ አይገፋም። ኧረ በስመ አብ ወልድ። አንዳንድ ሰዎች ግን የሚሉበት መንገድ እኔ በቃ እልህ ስለሚያስይዙኝ ነው በዚህ ልክ የምሄድባቸውና ዛሬ ለሆነ ቁም ነገር ወይንም ለሆነ ነገር ቀጥሬያቸዋለሁኝ። ያወራኋቸው እንደዛ ብዬ ነው። ሄርሚም እንዳለች አያውቁም። እኔ ብቻዬን እንዳለው ነው የሚያውቁት። ጭራሽ ለሁለት ናቸው እንዴ? ለሁለት ናቸው እኮ እየተጫወቱብኝ ያሉት። ይሁን ችግር የለውም። ስለዚህ ዛሬ እንግዲህ ምን እናደርጋለን መሰለሽ? ይሄ እንዴት መሰለሽ? ኧረ ተይው መናገር አያስፈልግም። እግዚአብሔር ቀናችን ነው የሚበራው። እናትዬ አንቺ ልጅ እኮ ሱሪ እንኳን በስነ ስርዓት ማድረግ ማይችል ሰው ነው። ያማ ንፋስ በቃ ተው ምላሱ በስመ አብ ወልድ ቅዱስ ወይ በስነ ስርዓት አያወራ ወይ የሆነ ነገር አይል። ኧረ በስመ አብ ደስታ ነው እንዴ? እና ታዲያ እኔ ማዛ ኖቫ ጋር ነበርኩኝ። የደስታ ማውቶ ሲጀመርም ማለት ነው ወይ መነጽሩ ራሱ የሆነ እንትን ነው መነጽር አለው። እሷን ተሸምታለች መንገድ ዳር 10 ብር ነው 15 ብር እሷን ያደርግላቸዋል። ከዛም በኋላ በቃ እሷ ጋር ሲሄድ ምናምን ነገር ይላል ማለት ነው። እንዴ ኧረ ሸወዳት እኔም ራስ ጀመረ። እኔ ልጁ ወደም ጠንቅቄ አውቀዋለሁ። ከትንሽ ጊዜ በኋላ ታያላችሁ ፋሚሊዎቼ ሚዲያ ላይ ወጥቶ እርዳታ እንዳይጠይቅና ጉድ እንዳናረገው ሩትዬን ማስተዳድርበት እያለ ከአውሮፓ ነው የመጣሁት አውሮፓ ልወስዳት ነው ያለ ልጅ ማለት ነው። አስባችሁታል? ሰላም ፋሚሊዎች እንዴት ናችሁ? ኧረ ለራሱ መኖር ከብዶታል። ተመረም አይመጣውም
እንዴ ሰው የሀብታም ወዝ ራሱ የለውም እኮ የሆነ ደረቅ ፊት። ኧረ በስመ አብ ጋቢናው አይገፋ። እንደው በምን አይኗ ነው ያየችው? በእናትህ ኧረ እሷ ምን ታያለች? እሱ ነው እንጂ አንቺ ኧረ አላየችውም። እሱ አላየችው። እና አሁን ልክ ሲመጡ ማለት ነው ምን እናደርጋለን መሰለሽ? ሁለታቸውንም ወይ እሱን ቀድመን ማለት ነው እዚህ ግቢ ውስጥ የሆነ ጁስ አለና ስለራበን ወይ ጁስ እንልከዋለን እንዲያመጣልን ወይንም ደግሞ ተጫወት ከልጆች ጋር ብለን እዛማ የልጆች መጫወቻ ቦታ ለምን የልጆች መጫወቻ ጋር እንተዋለን። ያጫውታለን። ቦታውን ማወቅማ አለበት። አዎ ንጥር ብሎ ምን አንተ ላይ ደግሞ እኮ ማለት ነው የሆነ ሰውነት ኖሮት ምናምን ቢሆን ጥሩ ነው። ንጥር ደግሞ አይደለም። በጣም ከሚገርመኝ ነገሩ ማለት ነው እንደዚህ ከሩታ ተደብቆ አንተ እንደዚህ እንዳትነካት የሚለው ነገር አለና ዛሬ አቅሟን ማየት ፈልጋለሁ። እንዴ ይላል ነው አንተ ደርባባ እኮ ነው ልክ ያለ አረ ደስ አይልም። ዛሬ ፊት ለፊት ናት። ፊት ለፊት አይጋፈጥሽም። አሁንም ቢሆን የለ እኔ ሩታም ብዬ ነውሽ አንቺም አንተንም አልተውህም ነበረ። እሷን ሩታም ብዬ ነውሽ ይኸውልህ እኔ በቅርቡ ይዣት ልሄድ ስለሆነ ነው። ደግሞ ያስፈራራል ከነ ልጅሽ ለራሱ መኖር አቅቶታል እያለ ነው የሚኖረው። ፋሚሊዎቻችን እኛ ብዙ ማውራት አይመቸንም። እየመጡ ነው እንጠብቃቸዋለን። ደህና አድርገን ስጥት ይታባታቸው ስጥት ከዛ መስመራቸውን ይዛሉ። ከዚህ በኋላ ማለት ነው ልካቸውን ማወቅ አለባቸው። አራው ደግሞ ቤት አትምጣ እኔ ቤት አታስፈልገኝም መምጣት የለብህም እያልኩት ምን ያደርግልሻል መሰለሽ? ወይ ቤት መከራየት አቅቶት ይሁን ቤት መግዛት አቅቶት ይሁን አላውቅም። ኧረ እኔ አልናገርም። ወንድ ልጅ ነኝ። ነገ ከነገ ወዲያ ምን እንደሚያደርግ አላውቅም። ይሄ ልጅ መጋበዝ ይችላል እኮ ካፌ። አይ እንደዚህማ አይሆንም። 100 ብር ወይ እንለዋለን አሁን ሲመጣ። እሺ ይዘሻል ካሽ ትራንስፈር እናደርጋለን። ኧረ በዚህ ቴክኖሎጂ ዘመን ምንም ችግር የለውም እናስገባለታለን። እንዲማ ታችን አንከራተታትም። ያለሽ እየነጠረ እየመጣ ነው። ያው እዩ ጀነን ይላል ደግሞ ይቱ እንዴት እንደሚያደርገው አቤት ባይዘው አንተ እንደዚህ ብትራመድ እንዴት እንደምታምር እንኳን እንዲነጥሩ ነገር ቢኖረው ያስቀምጠነው ነበር። ያት ደግሞ ሸሚዝም ትለብሳለች። አቤት ሱፍም ትከራያለች መሰለኝ ይላል ደግሞ ማስቲካ ፈረደበት። ይሄ ባናና ማስቲካ ነው ያዘው። አቤት የኔ ቆንጆ የኔ ፍቅር ወይ እንዴት እንደምታምር ደግሞ ዛሬ የኔ ግርማ ሞገስ ሰውነት ራሱ እንዴት ደስ እንደሚል እውነት። ወይ ሰው መጣ መሰለኝና አይ ሰው መጣ ስትይኝ እሷ ሰው እንደሆነች አውቃለሁ። ሰው መስሎ ነበር ብቻዋን እንደሆነች ነበር ያለው። በጥብቅ እንደፈለጋችሁ ነበር። አይ እንደፈለግናችሁ ሳይሆን እኔ እንደፈለኳችሁ ነው የሚባለው። እንቅልፌ መጣ በእናትህ። እንደፈለግከን አልታየኋችሁም? አብርሽ ነው እሱን ተውና እንደፈለግከን እናንተ ናችሁ። ምንድን ነው ያዘችው? ነው ሰው እንዴ መላእክት እኮ አይታይም ነው እንዴ? አረ ጭራሽ በማስቲካ ነው። ጥቁር ሰንደል ይሁት እስቲ የኔን ግርማ ሞገስ ይሁት እንዲህ ራሱ ስል ይጠበኛል ቦታው ራሱ ወይ የሆነች አንድ ጥቁር ሸሚዝ አለች። ዛሬ 5ኛ ቀኗ መለበሷ ነውና 5ኛ ቀኗ ማለት ነው። እንግዛለታ ትራንስፈር አድርገለት እንሂድ ይቻላል። ብንገዛለትም ኖርማል እኔ አላው ልክፈል እንዴ ሰዎች ምናምን ይዤ ልምጣ የሚያወሩ እንዴት ነው ፀጉርህ ምናምን ነገር እንዳልነካኝ በእርግጠኝነት ለሙሉ ፀጉር አይደለም የምከፍለው ፀጉር ቤት ሄደህ ማለት ነው። ኧረ እንኳን ደህና መጣችሁ። የምር ልንገርሽና ማለት ነው አሁን ፀጉር ቤት ሄዶ የሙሉ ፀጉር አይከፍልም። ይግማሽ ነው ለምን ይሄደበት እኮ ነው ገብቷል። ይሄ በመላጭ እናቱ ናት እንትላጭው እንደ አራስ ቤት ህፃን ልጅ ሰው የ3 ወር ቤት ህፃን ልጅ ይቅርታ ወይ በኋላ ትላላጣላችሁ። መላላጡ ለምን ነበር የፈለኳችሁ? እኔ ፍቅር ናፍቀኝ ነበር ደግሞ። ኧረ እውነት እሺ ስሚኝማ፣ አንደኛ ነገር ቀበቶ በደንብ ጠበቅ አድርገው ብራዘር። ምን እሺ ነው አትጨነቅ፣ ችግር የለም አትጨነቅ። አይ መንገድ ላይ እንትን እንዳትል ብዬ ነው እንዳትበላሽ ብዬ አስቤ ነው። ለምን ባናና ባናና እየበላ ነው መጨናነቅ ወይ እንደዚህ አይነት አሁን ከይቅርታ ጋር አታ ኮስተር በል ዘራተ
አንዴ አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወክ ጠብቀን ከልጆቹ ጋር ማለት ነው ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ አንተ ጭራሽ ግማሽ ጎን አይደለም እኮ ሰው ሙሉ ሲኖረው ነው ግማሽ ጎን አይባልም። እኔ እናንተ ግን ትንሽ ወፍረናልና እንስጣው ግማሽ ጎን እኮ ናት አለ። ከዚህ በኋላ ግራ ጎኔም እንዳትላል ግራ ቀኝ የለህም። በቃ ግማሽ ጎን አይባልም። ንግግርን አስተካክል እንጂ። ለማንኛውም አሳዘናችሁ ነው በጣም በነገራችሁ ላይ እኔ ያው ሰሞኑን እንደዚህ እንደተቃጠል ካልገባኝም ነበር። አይዞክ እሺ አይ ምን አለ መሰለኝ ማን ነው ፍቅርን ደግሞ በየቦታው የምገልጽልኝ ነገር በጣም ነው እንትን የሚለኝ ደስታ ስማኝ አንዴ ሰሞኑን እንዴት እንደሆነ አይታል አይደለ? ባጣ ቆይሽ ማን ደስታ ማለት ነው። ደስታ በልብ ነው ይሁን ይኸውልህ 2000 ኖ ይሁን አይደለም። ስማኝ አረተው ጉባትና አይደል እኛ ቢያንስ ብዙ ነገር እንትን ምን ሰዎች ነን። ሰሞኑን እንዴት ሲሆን እንደነበር አይታል። ቆልፎ ብራዘር እንዴ ምን ሽ ነው ጸጉርሽ ገቢ አይደለም። አይ አንድ ነገር ልንገራችሁ ፋሚሊዎች ጸጉር ቤት ሲገባ ለጸጉር ብቻ አይደለም ከዚህም ጭምር ነው። እያያችሁ ነው የጅብ ቆዳ ነው የሚመስለው ደግሞ። ለማንኛውም የሚሄድበት ነገር ልንገርህ፣ ምንም የሚጎዳ ነገር አልነገርም። የሚጠቅመን ነገር እንደዚህ ፊትል ስለገር እስካንገት ለምን እንዳይታይ አንገት ምናምን እንዳይታይ ችግር የለውም። ፊትህ ምንም አትልም። አንቆ ቢደፋኝ እንዴት ማን ነው አንቆ? ኤኒዌይስ አየህ የዘገየ ነው የባህር አይደል? አንተ ሰው አይጠበቅብህም ማለት ነው። አንተን አንቆ ለመድፋት ፊትል ሲበቃል። ታችሁ ማፋችሁን ስከፍቱ ውስጣችሁ ኧረ ምንም አንታይም። እኛ ለምን ተገፍቶ የተለቀቀ አይደል እንዴ? እሺ አሁን አንተ ይሄ ልጅ ማለት ነው ወይኔ ቆንጆ ካልተኮሳተረበት እንትን አይደለም። ስሚኝ አሁን ምን ማድረግ እንዳለብን ታውቂያለሽ? እሺ እሱን ከልጆች ጋር እየተጫወተ ቸኮሌት እንግዛለትና ዘይት ሱዚ የሚባል ነገር ነበር እኮ እንደዚህ ያሉ ይጫወቱ። እሱ ለሴቶች ነው እና እሱ አብርሃም ደግሞ ረፍ ስነ ስርዓት። እሺ ስሚኝ እኔ ቆንጆ አንዴ ማነው ስም ወንድም ገበየው እና አውራት አይ አውሮፓ ያለ ሰው እንዴት ባናና ማስቲካ ይንካል እንዴ? ባናና ቢሆን ጥሩ አይደል እንዴ? ፉትቦል ነው ታውቂያለሽ? ክቡ ወድሮ የበሉትን ስለሚያውቁ ወይኔ ጉዴ! እኔ ያኔ እንኳን ላደኩበት እንዴት እንደሚቆጨኝ እንኳን በዚህ ዘመን። ለማንኛውም ድንግል ምናምን በመሬት ነው ግን ድንግል አይደርሳትም እኮ ወይ ነፍሱ ተጨነቀ። ኧረ ትንሽ ወረድ በይለት። አንድ ቀን ግን ማለት ነው ሄርቢስቢ አንድ ቀን ግን እንደዚህ ሲያቅፍ ተሸክመው እንዳትሮጥ። ስማ ተንጠልጥሎ እንዲያለ ሲሄድ ይታያል። አይ ለማንኛውም ደስታ ጨርሱ። አይ ሌላ ይላችሁ በጣም ጥሩ ሰው ነህ፣ ግን ከቻልክ ማለት ነው ጉራህና አንተ ያለበት እንትን እኩል አይደለም፣ ማቻ አያደርግም። አንተ አይደለም አውሮፓ ይኖረ ማለት ነው። ይሄ የት ነው በእናትሽ? ልም ያለ ገጠር ውስጥ እዛ ራሱ የኖረ አይመስልም። እና ኧረ ቀበሌ የማያውቅም ይሄ ነው ነገር ምናምን ነው የምፈልገው። ገባህ? ትርኪ ምርኪ ላወራለሁ። ኦኬ ሶ የምትፈልጊኝ ነገር ስለዚህ ቁም ነገር ልናወራሽ እኮ ነው፣ ግን ደግሞ ልጆች ባሉበት ቁም ነገር ለማውራት ይከብዳል። ለምን ነገር ከነገ ወዲያ አይደለም አብርሃም፣ ለሷ ቁም ነገር ማለት በ3 ወር አውሮፓ የሚወስዳት ነው እንዴ? ነው እንደዛ ነው እኮ እንዴ? ተረዳት እንጂ ብዙ አትናደጂ። ያው ሰሞኑን የነበረውን እስቲ ሰላም ግቢ። ሌላ ምን ይባላል? በጉራግኛ እግር እንዲያፈር የሚባል ነገር አለና ሰላም ግቢ ለምን እናገራለሁ ማለት ነው። ሰሞኑን የነበረው ከዚህ ከአዲስ አበባ ሳትወጣ ደግሞ ስትቀር አያናድድም? አረ ምን አዲስ አበባ አንተ ገጠር አይወስዳትም እንኳን አውሮፓ። አረ ቶ እሺ ወንድሜ፣ ለማንኛውም ጉራህን አረጋጋው። በህዝብ መኪና ጋቢና ራሱ ያስቀምጣት። ቆንጆ ጫው ሰሞኑን የነበረውን ነገር ስለማቅ ሪላክስ እያደረኩ እንዴ ምን መሰለህ፣ ስማኝማ ስማኝ አንድ ነገር ንገረኝ። የትኛው ወልት ነው እያልኩኝ ነበር እኮ ተወይም በእናትህ ሰለኩ እግዚአብሔር የሆነ ብድር ምናምን ባይ ዘ ዌይ ቤት ገብቶ ፈጣሪ እንደሚያመሰግን ነው የሚሰማኝ። ለምን ከኛ ጋር መቆሙ ነው? አምሮ ለምን ትላለህ? ግን ሳያሳዝን ሱስ አለብን ትቅማለህ። እሺ ሺሻ የሚስባል ኧረ
አይ የምር የሆነ ነገሩ ጌታን እዩ ዝም ብለሽ ሾፋር እስቲ ቆይ የሆነ ነገሩ እንትን እኮ ነው ፊቱ አያስቆይም ነው ለማየት ግን ይሁን ጨንቃላ ወይኔ የሚገፋ ፊት ገፍተናል ምን ሆነ ነው እንኳን ቆይ እንትን ላንሳል ጭራሽ እየወረሩ ነው የሆነ ነገሮች የምር እውነት ይሁን እኔ ምን አውሮፓ ያለ ሰው ፀጉሩ ለስላሳ እንደሆነ ነው የምናውቀው ይሄ በቢራ ነው የሚታጠበው ምን ሰጥ ያለሽ ለቃ ማጠብ ያዛ ቆራጥ ኤክስፖርት ያደርጉለታል ባይዘው ሩታን በሱ ይተባበራታል ለቃ የምታጥበት አታጣም በሽቦ እንደዚህ ኦኬ ከዚህ በላይ ስራቷን ማረኝ ስራቷን ምን ማታ ንቃሻል ወይ በእናትህ ቼክ ያረጋግጥሽ አይደለም ማን አክብሯት ነው ማን እንትነቀው ወንድ እሱ ነው ይጫወት እንዴት አንተም ወንድ እየተጫወትክ ነው ምንሽ ምናምን እየተጫወትክ ነው እዚህ ሀገር እንደዚህ ሰዓት መንገድ ላይ ነው ገዛሽው ለምን ዳርኩ ነገር ፌድ አድርጓል ቤንቴን ይባላል ቤንቴን ማለት እንደዚህ በልጅነታችን ማለት ነው ስማኝ እንደዚህ ተደርጎ ኧረ ይሄ የሚበራው ጌም የሚጫወት እኔ እገዛልሃለሁ አልገባንም አይ ሄርሚ ምናልባት ስለዚህ ሰዓት ላስረዳቸው እንዴ እናስረዳቸው እንዴ ማስረዳታቸው አንዳንዴ እኮ እሱም ያው ምን አለ መሰለሽ ታውቂያለሽ የሰዓቱን ነገር ማለት ነው የኔ ቆንጆ አመሰግናለሁ ሁሌም ባየሁት እንዴት እንደማመሰግናት ፋሚሊ ይሄንን ሰዓት ባየሁት እኛ ወርቅ አልብሰን ምን ብለን አውሮፓ እንስዳለን በ3 ቀን አንደራቅም ቦሽን በየወጣ መስሎ እንዳይመጣ አይኔን ይበል አንቺ ሌብነት አለበት በገመር ሌብነት አለበት ኧረ ይሄ መተተኛ ነው መሰለኝ አይ ግን ምን ያዘው በቃ አይ ልንገርሽ እኔ ለእናንተ ትተነዋል ልጁ ምን አለ መሰለኝ ይቅርብኝ ነገር አድርጎት ይሆናል ነው ነክቶታል እኮ ምን ሆነ ነው በጅነካው እንዴ ነክቶታል እኮ እሱ ያነሳው አረፍ ናራኩ ተቀባብኝ ብለሽ እንዳታለሽ ብዙ ነገር አወራታ አንቺ ግን ከዚህ ጋር እንሽሽ ጋይስ ለምን ጫት ይመስለውና ደግሞ እዚህ ጋር ጣጣው ያለ ይገኝብናል አንተ ይቀጣል ነው ይሄ ኖርማል የኢትዮጵያ ቅጣት ነው ይሄ የኢትዮጵያ ኖርማል ዲስ የኢትዮጵያ ምን አሁን እንደዚህ አይነት ወሬ ማውራት ምን አስፈልገ ምን እንደው ያውቃል ስማኝማ እኔ እናንተ አንዴ ረመድ ብለን ግርማ ሞገሳችን እናሳያቸው አንዴ ተመልከቱ ወንድ ማለት እንዲህ ነው ሴት ማለት እንዲህ ነው እንዴት እንደምናምር የኔ ግርማ ሞገስ ወንድ እናንተ መመልከት ትችላላችሁ እነሱ ግን እንደዛ መራመድ አይችልም ሩታ ራሱ በቁመት ተልጠዋለች ና ሂድ ና የምር ና ሂድ እስቲ አንተ ስላልከኝ እንደዚህ ሜዳ የምር ሂድ እስከ ደፊት አንተ ስላልከኝ ሱሪ ልቅበታል አይደለም እኮ እዛ ጋር እኛ ጋር ሊደርስ ሲል አረጋው ማለት ነው እንዴ ነው ያለው አይደለም ሁለቱ አብረው ቢሄዱ ሁለት ሞዴሊንግ ሴት ነው የሚመስሉትና ኖርማል እየተደማመጣችሁ እሺ አይ እኛ እየተደማመጥን ነው እሺ ነገራችሁ ላይ ለምን አትሞክሩት አወራችሁ ሪላክስ የንዴት ሳቅ ነው መስሎኝ ያስታውቅበት በጣም አስባችሁበት ምናምን ይመጣ አይ የምር ድንገር ስራዬ ብላችሁ ራስ መምጣት በጣም ነው የምታስታውቁት ከቻልክ ከዚህ በኋላ ማለት ነው የምር ሁለተኛ ማስቲካ እንዳበላ የምር እንዳይለመድ እንትን አልኩኝ በዚህ ኤክስፒሪየንሱ ቤቴ ፎጣ አለ ብርድ ልብስ አያርክ ታጥቦአል አይ ጥርስ እንኳን ቢጨምቀኝ ይቀርታ ለሌላ ጊዜ ልንገርህ ማትደግማቸውን ነገሮች ልንገርህ ለሌላ ጊዜ ማትደግማቸውን ነገሮች ልንገርህ እያዳመጥኩ ነበር እስካሁን ሩታ ይለቀናችሁ ሌላ ቦታ ብላ ምንድን ነው የሚባለው ማስቲካ ሌላ ለቀናችሁ ሌላ ቦታ እንሂድ ቤት ሊወስዳት እኮ ነው ምንም ቤት ነው የሚያውቀው ቤት የሚያውቀው ቦታ እንኳን ይሄዳል እኔ ቤት ነው በቃ ሌላ ወጣ ስትል ካፌ አለ እሺ ቤት በጣም ነው የሚያምረው ሻይ ቡና የሚባል ነገር አለ ፎቶዎቹ እንዳለ ወርደዋል ኦኬ ከስልጣን ላይ ወረድከኝ እኮ ነው የሚመስለው ፎቶ ከግድግዳው የወረደ ወንድሜ ደህና ያልኩ ልጅ ነኝ ወይኔ ሚልኪ አሳዘነኝ አስከፋኝ ግን የፀጉር ሙሉ ነበር ማከፍላቸው የፀጉር በዚህ ልክ ያስጨነቀ አይ ለማንኛውም እኛ እንደዚህ አይነት ሰዎች አይደለም ብራዘር ስማኝ ችግር የለውም አውሮፓውም ይሁን የትም ይሁን ከቻልክ ውሰድና አሳየን ነው ጉራም ፈልገን አሳየን
ጉራም ፈልግም እኛ ስናወራ ደስ አይልም። ምን ነው ከዚህ በፊት የሆነ ነገር እናደርጋለን አይደል እኮ አልገባኝም ነበር። ሁሉንም ነገር ታርጌ የራሴ ላይ ቁልፍ አለው ግን ሩትዬ ያርገጥ ማለት ነው። የራሴ ላይ እየኖርኩኝ ያለው ሰላይ ላከብኝ እሱ እርግጥ እኔ ቼክ እንደማደርገው ምናምን የሰው ቤት እንደዚህ ምናምን በስለላ ሩጥ አንተ ወንድ ከሆንክ ሩጥ ወደዛ። ኧረ ተው መሮጥ ሱሪ ያመልጠዋል። ወንድነትንም አሳያለሁ ከዚህ በኋላ ምን አልከኝ? ነው ወንድነትንም አሳያለሁ። ኦኬ ከዚህ በኋላ ማን ነው ይነግረኝ? አይ እዚህ ጋር ካንተ ጋር ወሬ ስላወራው ወይ ስለተበሻሸኩኝ ምናምን ይኸውልህ አሁን የሚያደርጉት ደከመው። ካሜራ ያዝልህ አንዴ፣ ካሜራ ያዝልህ። ኧረ ካሜራ መያዝ አይችልም። ኧረ አንድ ሰው አንድ ተግባር ሰው አይደለም ማውራት ብቻ። እንዴቱን አሁን እያሳየን አይ እንደሆነ አላውቅም። ያንቺ ብቻ ነው እንደዛው አይዟችሁ። ኤኒዌይስ ወይኔ እኔ ቆንጆ እዚህ ጋር አይደለ ደስታዬ እኔ ላይፍ እንዲኖር ሙያ በልብ ፍቅራችንን ደብቀን ኮንፊደንስ የሌለው ሰው ንግግር እያየሽ ነው። በራሱ ኮንፊደንስ የሌለው ሰው ንግግር እሱ ብቻ ሳይሆን ባይደበቅም የተደበቀ ሰው አይታይም እና ኖርማል ነው። እሺ ለማንኛውም መላእክት አይታይም ብዬሻለሁ። ለዛ ነው አይታይም። አዳምጠኛ እንዴ ሩታ ማትታይሽ ማል ማለት ሰውራታል። እጅን እኮ እንዴ ዘጋታ አንዴ እኛ እናወራ ከዛ ጋር እንዴ ማስቅ ነገር እኮ ነው እያሳጋለ ሄደ። እንዴ ምን ነው ሩታ የሆነ ብረት ወንድ ለወንድ ረፍ ይባባል እንጂ ሩታ ታይ እንጂ እንዴ በመሀል ሴት መግባት አይጠበቅም። አይደለም ወንድ ከወንድ ጋር ያውራ እንዴ። አይ ታይ በመሀል ሴት አይገባም። እኮ ናሽ ወደዛ ጋር በጣም ደስተኛ ሆናል። ይሄ ጫት አይደለም ና ወደዚህ ይሄ ጫት አይደለም። እየሞከርኩ ነው። ናተጋበሉ እንዳነካኝ እሺ አንዴ እሱ ከሷ ጋር ልናወራ ነው አይደል? አንዴ እናወራለን። ምን አይነት ንቀት እንዴት እስከዛሬ የምታሳያት ንቀት እኮ በቃ ስለምን ንቀት ነው የምታወራው እንዴ? እሷ ነች እኮ ተነቃዘ ዲያስፖራው ጋር ተቆጣት። ዲያስፖራው ተቆጣ። ወይኔ ጉዴ ፈላ ጋሽ ተቆጣ ነው የሴትነት ሁላ እኮ እንትን የላትም። ወይኔ ጉዴ እንዴት እንደማምር እድሉን አላገኘህም እንጂ እንዴ አንቺ ሻፍራል ልጁ። አሁን ከቆየውበት ካንተ ጋር ማለቷ ነው። ቆንጂት እባክሽ ደግሞ ቆይ አንዴ ስንት ማይገፋ ፊት ነው ያለችው? እንደዛ ነው ያለችው። አንዴ ድገምልኛ። ኧረ አልቅሳን ያገኘችውን እሱ ራሱ በእናትህ ተው። ቆንጂት አንረሳሳ እንጂ ዛሬ እንዲህ መቆም መሰለክ? ስታለቅስ ምንም ችግር የለውም። ይወለድ አይደለም እኔ ቆንጆ ስማኝማ ትንሽ እየሞቀኝ ነው። እንትን በልልኝ ቀዝቃዛ ውሃ አራግብልኝ። ያጅቡ እግዚአብሔር ይባርክህ የኔ ቆንጆ። አሁንስ በቃ እኛ በጣም ብዙ ስራ አለብን። እናንተ መላላጡን ቀጥሉበት። ያንተ አይደለ? ቆይ አልጨረስንም። እኛ አሁን ሳልናወራት ነው። ቆይ ነው እንዴ? ኧረ ለምን በዚህ ልክ ከሚናደድ ስማኝ። ሁለተኛ ነግሬያለሁ። የአዋቂ የሚገኝበት ሰፈር እንዳትገኝ። ሲቀጥል ደግሞ ሁለተኛ ማስቲካ እንዳበላ እንዳይለመድ ማስቲካ እንዳይለመድ ነው እንዴ። ሸሚዝ እንዳትለብስ። ይሄ ማሳ ላይ ማስፈራሪያው እንጨት ነው የምትመስለው። ጃኬት ደረብ አድርግሽ ለሌላ ጊዜ እዛው ቆንጆ ያወራሽ። እኔ ምን ጠበቃ አድርጋት ንፋስ እንዳይወስድ በሁለት እጅ ያዛት። እሷ ትሻላለች። ሱሪውን ከፍ አድርግለት። ወይኔ ኑሮዬ በጣም ባይዘው የውሸት ነው እየሳቀኝ ነበር። አራው ጌታን ተናደዋል። በጣም የተናደደው ቅጥል አልቅልኝ በቃ ለምን ማሰሪያው እንትን አለ መሰለኝ በጠሰብሽ። ይሄ ነው አመት። ለማንኛውም ፋሚሊዎቻችን ተሳክቶልናል። በደንብ ስጥተን ያደረግናቸው በደንብ ያው እንዲያወሩ እንኳን ማለት ነው ፋታ አልሰጠናቸውም እኛ አውቀን ነውና፣ ለማንኛውም ፋሚሊዎቻችን በደንብ ቅጥል ብለዋል። አቶ ዲያስፖራውም ተቃጥለዋል። አረ ተው ዲያስፖራ አትበልበናት ኖ ለራሱ የሰጠው ወይዘሮ ዲያስፖራ ብለዋል። ይመቸው። ለማንኛውም ይህን ግርማ ሞገስ እንዴት እኮ እንደምታምርና እናትዬ ነው